ሰው ነው አይተው ቡጨቃ መተናል። ልንቦጭቅ ጥሩ ዜና ይዘን የመጣ ነው ጋይስ። ላይክ ሼር ሰብስክራይብ አድርጉ። ይመቻችሁ። ዘመድ ተሰብስቦ ይታያል ጉዱ። እናንተ ግን ቆይ ሙዚቃ ደርስበታለሁ። እኔ አንድ ነገር ልበላችሁ። በነገራችን ላይ ዛሬ እሁድ የና አብርሽ ሰርግ ነው እና ቲክቶክ ላይ ምንድነው አጀንዳ አድርጋችሁ አብርሽን ላይ በጣም ተቃውሞ የምታመጡት እንዴ? ምን ያድርግ? እሷ የመዳም በግ በራሷ ፈቅዳ አላስገደዳች። እሱ አላስገደደ ስጡኝ በግድ ብሎ አላስገደደ። እሷ ፈቅዳና ወዳ ለሰጣችሁ ገንዘብ እናንተ ምን አቃጠላችሁ? ምን አንጨረጨራችሁ? ሲጀመር የቅናት መንፈስ ነው የሚሆንባችሁ። የምር የቅናት መንፈስ እንዴ! ከሱ የበለጠ ስንት ሰው ስንት ቲክታከር ጊፍት እየተሰጠው አይደል እንዴ? እየተሰጠው አይደል? ለምን እንደዚህ የምትሆኑት? እኛም በማናቀው ነገር ፈርደን ነበረ። ምክንያቱም እንደዚህ ይሄ ነገር አደረገ ሲባል እሱ የሆነ እነሱ አስገድደው እንዳደረጉት ነገር አድርገው ሴቶቹ ከሰጡ በኋላ ይቆጫሉ። ከተቆጩ በኋላ መታው እዚህ ሚዲያ ላይ ልክ እነሱ እንዳስገድዷቸው ነገር ይናገራሉ። ህዝቡ ላይ ተቃውሞ ያደርሳሉ እንጂ እነዚህ ልጆች ምን መጠፉት ነገር የለም። በቃ ልጆቹ ይኑሩበት፣ ይስሩበት። ጎበዝ ልጆች ናቸው፣ ታታሪ ናቸው። ይስሩ፣ በቃ ይለወጡ። እንዴ ይሄ ሚዲያ ስንት ዋነሳ። ይሄ ሚዲያ ስንት ተስፋ የቆረጡ ወጣቶች ራሳቸው እንዲቀይሩ፣ ራሳቸው እንዲያነሳሱ፣ ራሳቸው እንዲለውጡ ከዛም አልፎ ተርፎ ወደ ቤተሰብ ጋር እንኳን እንዲረዱ አድርጓል። ይሄ ሚዲያ እንደው ይሄ ቻይና እንደው ይሄን ሚዲያ የከፈትክ ሰውዬ እንደው እድሜክን ይርዘም። እኛንም ከስንት ነገር ጭንቀት ገላገለን። ገባችሁ? ወጣቱ ይሄ ሚዲያ ባይኖር ኖሮ እርስ በራስ እንደዚህ ጋር እየተበላለ ያልቅ ነበረ። ይሄ ሚዲያ ባይኖር እውነት ለመናገር ማለት ነው። አንዳንድ ጊዜ ሀቅ ነገር ነው የምናገረው፣ ውሸት አልናገርም እኔ። እና እኔ የአብርሽና የሩታ ጠላት ሆኜ አይደለም። ሶሻል ሚዲያ ላይ ዩቲዩበር ስትሆኑ አንዳንድ ጊዜ yes sir okay how much 150 okay give me receipt please receipt okay receipt yeah application you have no number need number no okay thank you እና ሐሳቤ ተቋረጠብኝ። ምን ልላችሁ ፈልጌ ነው የሰው ልጅ ወዶና ፈቅዶ ላደረገው ነገር ራሱ ይጸጸትበት እንጂ እዚህ ሶሻል ሚዲያ ላይ መጥቶ የነዚህ ልጆች እድገትን ወደ ኋላ መጎተት የምር ይሄ ኃጢያት ነው። እኔም ሳላቅ ማለት እኔ በሰማሁት ጋር ትላንትና አንዷ ምን ስትል ነበር መሰላችሁ? ፈርጃለሁ ማለት እኔም ፈርጃለሁ። ሳላጣራ ነገሩን ሳላጣራ ሁኔታውን ሳላቅ ለምን ይቀበላሉ ብዬ ፈርጄባቸው ነበር እና አብርሽና ሩታ ላይ። ግን ሁኔታው ሳጣራ አሁን ላይ ነው አይደለም እነሱ አስገድደው ሳይሆን ራሳቸው ፈልገው ነው። አድናቂክ ነኝና ይሄ ላድርግልክ አካውንትክን ስጠኝ ብለው ራሳቸው መጀት አድርገው ለሰጡት ገንዘብ ከዛ በኋላ ሲቆጩ መጣው እዚህ ሚዲያ ላይ በእነሱ ለጥላቻ እንዲወርድባቸው ግሩፕ ፈጥረው ቲክቶክ ላይ ላይቭ ገብተው ስማቸው ያጠፋሉ። እነማ እነዛ የሰጡ ልጆች ገባችሁ? ለምን ይሞናልበት? አሁን ትናንትና አንዷ ሩታ ብሎክ አደረገቻት። የሩታ አድናቂ ናት። የ2 አመት ደሞዜ ለነሱ ነው የሰጠኋቸው። ከ2 አመት ደሞዝ ውስጥ የ3 ወር ደሞዝ ብቻ ነው እኔ የተጠቀምኩት እና የ2 አመት ደሞዜ ለነሱ ነው። ግን ብሎክ አደረገችኝ። ለምን ብሎክ አደረገችኝ? እኔ ለነሱ ብዬ ሁሉ መስዋዕት ከፍዬ እናት አባቴ ሰደቡኝ፣ ብሎክ አድርገውኝ ከቤተሰብ ርቄ ወጥቼ ምናምን ብላ ስታለቃቅስ ነበረ። ከዛ እኔ ጅል ሰደብኳት። ጅል ነው ያልኳት። አንቺ ጅል ደግ አደረገልሽ ማን ስጪ ያለሽ
ማን ስጪ ያለሽ? እኛውን ምን እናርግ? ስሰጪ አማክረሽናል። አሁን በዛ ሳልሰጥ ነው ብላ ብታራ ለምን ትሰጫለሽ? አትስጪ ብትባል እንኳን ምን አገባችሁ? በገዛ ብሬ ምን አገባችሁ ብለው ነው ምላሳቸው የሚያሾሉት። ገባችሁ? ስለዚህ እና አብርሽና ሩታ ተዋቸው በቃ። ላይፋቸው ይኑሩበት፣ በቃ ይኑሩበት። ተዋቸው በቃ። እነዚህ አስገድዶች ራሷን ፈልጋ ፈቅዳ መጅለጥ አድርጋ የሰጣችሁ። ስለዚህ ማንም ሰው ሲሰጣ እምቢ አይልም። እኔም ቢሰጡኝ እሺ ነው የምቀበለው። እሺ ብዬ እቀበላለሁ፣ አልደረደርም። ገባችሁ? ስለዚህ ይሄ ነገር መሆን የለበትም። አይ ጉዲ እንደዚህ ነገር እኮ ላይ አፈረና አለስሎይ እና ልጆቹ ደስታቸው ያጣጣሙበት ይዝናኑበት። እኔ አሁን ዛሬ ቀን ሰርጋቸው ነው። እዚህ አጠገቤ ናቸው ያሉት፣ ዴራ ናቸው። ዝግጅት የሚያደርጉት ባህር ላይ ነው። ግን አልሄድኩም። ለምን? የምሬ ነው የምላችሁ። ስራ ረፍቴ ቢሆን ስራ ላይ ባልሆን እሄድ ነበረ። ግን ስራ ላይ ነኝ። ምክንያቱም ስራዬን ማስተጓጎል አልፈልግም። ለአንድ ቀን ደስታ ብዬ ችግር የለውም። የአገር ቤትም ቢሆን ይደርሳል። የነሱ ሰርግ የትም አይሄድብኝም። ገባችሁ? እና የሰውን ደስታ መካፈል ደስ ይላል እንጂ ምንም ቅራኔ የለውም። አይከፋም። ቆይ ስቆም አወራለሁ። እሰይ ፍሪ እንዴ ይታያል ጉዱ። ዘመድ አዝማዱ ይታያል ጉዱ። እናቱ ነው ይሄ ኔትወርክ እንዴት ደሜ እንዳፈላ ዘመድ ካዝማዱ ምነው ኔትወርክ አስቸጋሪ። ዘመድ አዝማዱ ይሄ ኔትወርክ በቃ ይቅርና ወደ ጉዳይ ስገባላችሁ። ስለዚህ አብርሽና ሩታ መልካም ጋብቻ ዘመን ይኑርላችሁ። ዘመናችሁ ሁሉ በደስታና በፍቅር ይፍለቅለቅ። ኔክስት ደግሞ አሜሪካ የምታከብሩ ለንደን፣ ሳውዝ አፍሪካ፣ እንግሊዝ ምናምን ነገር እነዚህ ጥቃቅን ነገሮች ወደዛ ተውትና ማለት ነው። ግበብዶች አገራቶች ሄዳችሁ እንደ ደስታችሁ እንደምንካፈል ለዛ ቀን ያብቃን። አሜን። ውለዱ ክበዱ። አሜን። እንግዲህ አንዳንድ ጊዜ እኛ አፋችን ላይ የምንናገረው ነገር ከክፋት አትቁጠሩብን። አሜን። ያው ለሚዲያ ለሽቀላ ብለን ነው እኛ አሜን። ተቃራኒ ስንሆን ነው አየር የሚታይልን፣ ለዛ ነው አሜን። ዛሬ ግን በደስታችሁ ጋር የምር በጣም ተናድጃለሁኝ። ምክንያቱም አንዳንድ ሰዎች የማይሆን ነገር ሲናገሩ ውስጥ ያላስቻለም። ምክንያቱም የኔ ስለሆናችሁ የኔዎች ስለሆናችሁ ለጥምባይኔ መጣውለት የነምላችሁ ሶፍት ማዘጋጀቻለሁ በነገራችን ላይ ማለት ነውና አሁን ከሚዲያ ላይ ስለሆነ አይኔ እንባል ወጣ ማለት ከሚዲያ ጀርባ ግን እንዲስቅስቅ እንዳለቀስኩ ማለት ነው። ምክንያቱም እነዚህ ልጆች ቢቻል ሄጄ ወገቤን ሸባ አድርጌ እንትን ማስተናገድ ነበረብኝ። እነሱ መንከባከብ ነበረብኝ ግን አላደረኩትም። I'm sorry my brother okay። እና እዚህ ጋር ቆሜ ላሰናብታችሁ እና ምን ልላችሁ ፈልጌ ነው የምር ለሰው ልጅ ክፋት ጥሩ አይደለም። በዚህ ልክ ስለና አብርሽና ሩታ አፉን እናስጠብበው፣ አፉን እናዘጋው፣ አፉን እንደዚህና እናስቀንስለት የምትሉ የምትስመው ሩታ፣ የምትጎምጠው ሩታ፣ የሚመቻት ሩታ፣ ለስላሴና ድርቀቱ የምታቀው ሩታ፣ ምቾታን የምታቀው ሩታ። እናንተ ምን አገባችሁ? ቆማችሁ ቀራችሁ። እንደሱ አይነት አየር አላገኛችሁም። ለዛ ነው። ሲቀጥል ደግሞ ጊፍት ምናምን ነገር የምታበዙ ሴቶች
ሩታ ተጠንቀቂ። የዘንድሮ ሴት ሲንግል የሆነ ቼክ አታረግም። የተያዘ ሄዳን ጥምጥም የምትለውና ጥንቃቄ አድርጊ። ለጊፍት ብለሽ ባልሽ እንዳታስወስጂ። ሴቶቹ ማጥመጃቸው ከባድ ነው ጋይስ። የስንቱ ትዳር ፈርሷል። ስንቱ ያው ብቻውን ሆኖ እየተቃጠለ የኔን ትዳር ፈርሷልና የከኔ ትዳር መፍረስ አለበት እያለ ሆነ ብሎ ነገር የሚቆለቁል ስንቱ አለ። የኔ እናት ወዲቻው ቢዩቲ ቁጣራ የኔ ቆንጆ እና መልካም ጋብቻ ይሁንላችሁ። መልካም የደስታ ዘመን ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ ኔክስት ደግሞ እንመጣለን። ከቻልኩ ገና ስለሆነ ፕሮግራሙ ካሁን በኋላ ስለሆነ ምናልባት ልሄድ እችላለሁ። ከሄድኩኝ ደግሞ ቪዲዮ ቀርጬ እልክላችኋለሁ፣ አሳያችኋለሁ ያለው ድባቡ። ሚስ ዩ ባይ